ሰላም እንዴት ናችሁ? እንግዲህ ዛሬ የምናየው በጣም ሁለት ወሳኝ የሆኑ ሀሳቦችን ነው። እሱም እንግዲህ ኳሊቲ ኢሜጅ እንዴት ጀነሬት ፍሪ ኤአይ ቱል በመጠቀም እንዴት ጀነሬት እናደርጋለን፣ ደግሞ ጀነሬት በተደረገው ኢሜጅ ያንን ኢሜጅ በመጠቀም እንዴት ደግሞ በጣም ደስ የሚል አሪፍ ኳሊቲ ያለውን ቪዲዮ ወይም አኒሜሽን እንሰራለን የሚለው ነው ማለት ነው። አሁን ይህን ቻናል የከፈትኩት ለምንድን ነው? ኮኮሜሎን የሚለው እንግዲህ የህፃናት ቻናል ህፃናት የሚማሩበት ነው። የስሪዲ በጣም የሚያምር ስራ ነው የተሰራው። በዚህኛው እንግዲህ አስባችኋል ወደ የመጀመሪያውን ቪዲዮ ስናይ አትሊስት ወደ 9.1 ቢሊዮን ቪውስ አለው። እንግዲህ ከ8 ዓመት በፊት ቢፖስትም ወደ 9.1 ቢሊዮን ቪው ተመልካች አግኝቷል ማለት ነው። እዛ ላይ ደግሞ ተጨማሪ እንግዲህ ምን ያህል ሰብስክራይበር አለው የሚለውን ለማየት በጣም ብዙ ሰብስክራይበር ይኖራቸው አትሊስት 202 ሚሊዮን ሰብስክራይበር አላቸው ማለት ነው። ሶ እንዴት እንደዚህ አይነት ቪዲዮዎችን መስራት እንችላለን? ኳሊቲ ኢሜጆችን ደግሞ ጀነሬት የሚያደርግልን ፍሪ ኤአይ ቱል አለ ወይ ለምትሉም ለእናንተ ጥሩ ይዤላችሁ መጥቻለሁ ማለት ነው። ሶ ወደ ቪዲዮአችን ከመግባት በፊት ወደ ስራችን ከመግባት በፊት አስቀድማችሁ ቨርቹዋል ፕራይቬት ኔትወርክ መጫን አለባችሁ። እሱም ፕሮቶን ቨርቹዋል ፕራይቬት ኔትወርክ ወይም ፕሮቶን ቪፒኤን ነው ማለት ነው። ይህንን ይመስላል። ይህም ፕሮቶን ቪፒኤን ወደ ኮምፒውተራችሁ ትጭናላችሁ። ከዛም እንግዲህ ኢኔብል የምታደርጉት የዩናይትድ ስቴትስ ኦፍ አሜሪካ ላይ ኮኔክት ታደርጋላችሁ። እኔም እዚህ ጋር ሌላ ተጠቅሚ ያለው ማለት ነው። እሱም አርባን ቪፒኤን የሚል ተጠቅሚ ያለው። ስለዚህ ኮኔክትድ ሆኜ ነው ያለሁት ማለት ነው። ሶ አንድ ኮኔክትድ ከሆናችሁ በኋላ እንግዲህ የምትሄዱት ወዴት ነው? እንግዲህ ኳሊቲ ያለውን ኢሜጅ ጀነሬት ያደርጋል ያልኩት ቱል ምንድነው? ጉግል ፍሎው ውስጥ ትገባላችሁ ማለት ነው። የጉግል ፍሎው ሰርች ሲታደርጉ እንደዚህ አንደኛ ላይ ይመጣላችኋል ማለት ነው። ይህን ክሊክ ታደርጋላችሁ። አሁን ይመጣል ማለት ነው። ትንሽ ደቂቃ። ይህንን እናንተ ቪፒኤን ኮኔክትድ ካልሆናችሁ እዚህ ጋር ኢትስ ኤሊጂብል ይለናል። ዩር ካንትሪ ኢዝ ኖት አላውድ ይላል። ስለዚህ እዚህ ጋር እኛ ደግሞ ምን ማድረግ አለብን? በዩኤስኤ ኮኔክትድ መሆኑን ቼክ ማድረግ መቻል አለብን ማለት ነው። በዩኤስኤ ኮኔክትድ ሆኜ ነው ያለው። እዚህ ጋር ኒው ፕሮጀክት የሚለው ጋር እንገባለን። ከዛ ምንድነው የምናደርገው? እንግዲህ ኒው ፕሮጀክት ጋር ከገባን በኋላ እንግዲህ የጉግል ፍሎው ከፍቶልናል። እዚች ጋር አንድ የምናስተካክለው ነገር ምንድን ነው? 16:9 ለዩቱብ ስለሆነ የምንሰራው ፎቶ 16:9 አንድ ቢሰራልን ወይ ሁለት ይሰራልን መርጠን ለመውሰድ ያገለግለናል ማለት ነው። ሴቭ እናደርጋለን። አሁን ምንድነው ኢሜጅ ስክሪፕት መጻፍ አለብን። ለዛ ምን እንጠቀማለን? ቻት ጂፒቲ እንጠቀማለን። ሌሎችንም እነ ክላውድ ኤአይን መጠቀም እንችላለን ማለት ነው። ዲፕሲክን መጠቀም እንችላለን። ግን ሞር ቻት ጂፒቲን ያው ብትጠቀሙም የተሻለ ነው። ክላውድን በጣም የተሻለ ነው ማለት ነው። እዚህ ጋር ምን እንላለን? ራይት 3D ካርቶን 3D ካርቶን ቦይ ኤንድ ገርል ኢሜጅ ጀነሬቲንግ ፕሮምፕት ብለን እንሰጣለን። እሱ ደግሞ ፕሮምፕት ይሰጠናል ማለት ነው። ዌይት ይሄው ሰጥቶናል። ይሄችኛውን የተሰጠችውን ፕሮምፕት በመያዝ ኮፒ እናደርጋለን። ወደዚህ መተን እዚህ ጋር ጉግል ፍሎው ላይ ፌስት እናደርጋለን። ፌስት አድርገን እችን ቀስቷን ክሊክ እናደርጋለን ማለት ነው። አሁን በዚህን ሰዓት ምንድነው ሁለት ፎቶ ጀነሬት እያደረገልን ነው ያለው ማለት ነው። ሁለት ፎቶ ጀነሬት ከተደረገው በመምረጥ እንዴት አኒሜሽን መስራት እንችላለን፣ አኒሜት እንዴት ማድረግ እንችላለን የሚለውን ነገር የምናየው ይሆናል ማለት ነው። እንግዲህ ሰጥቶልናል። እንግዲህ አንድ ወንድና አንድ ሴት ሁለት በስሪዲ ስጠኝ ብዬ እንግዲህ የሰጠን ፎቶ ሁለት አለ። እንግዲህ ስለዚህ ከነዚህ የሁለቱም ስለሚመሳሰሉ ባይመሳሰሉ የተለያየ ቢሰጥ እንኳ ደስ ያለን መርጠን እንዴት አኒሜሽን እንሰራለን የሚለውን ነው ማለት ነው። እዚች ጋር ይሄንን ቪዲዮ ወይ የተንቀሳቀሱ ወይ የተጫወቱ ለማየት እዚች ጋር ምን እናደርጋለን? ሶስቷን ነጥብ እንነካለን።
ከዛ በኋላ አኒሜት የሚለውን ክሊክ እናደርጋለን ማለት ነው። አሁን ወደ ቻት ጂፒቲ ቀጥታ በመሄድ እዚህ ጋር ምን እናደርጋለን? ራይት ኤ ቪዲዮ ስክሪፕት ፎር generated image while they are playing together. They're playing together. Where? Not while, where? So አሁን ይሄን ፕሮምፕት በጻፍ ነው እንግዲህ ስክሪፕት ይጽፍልናል ማለት ነው። ቪዲዮ ስክሪፕት ይጽፍልናል። ያን ደግሞ የጻፈውን ቪዲዮ ስክሪፕት በመጠቀም የቪዲዮ ስክሪፕት ጽፎልናል ማለት ነው። እቺን ቪዲዮ ስክሪፕት ኮፒ እናደርጋለን። ኮፒ አድርገን ደግሞ እዚህ ጋር መተን ፔስት እናደርጋለን። ናው አሁን ደግሞ አንድ ቪዲዮ ጀነሬት ያደርግልን ለዩቲዩብ የሚሆን 16:9 ቪዲዮ ጀነሬት ያደርግልን ነው ማለት ነው። እዚህ ጋር ትንሽ ትጠብቃላችሁ ጀነሬት እስኪያደርግ ድረስ። አፕሩቭ ዱ ኖት አስከገኝ ታላላችሁ። ናው ጀነሬት ያደርግላችኋል ማለት ነው። እንግዲህ እንዳያችሁት በጣም የሚያምር ቪዲዮ ጀነሬት አድርጎልናል ማለት ነው። እንግዲህ ስክሪፕቱን የጻፍነው እንግዲህ እንዳያችሁት በቻት ጂፒቲ ነው። መጀመሪያ እንግዲህ የፎቶን የጻፍነው በቻት ጂፒቲ ነው። የቪዲዮ ስክሪፕቱንም በቻት ጂፒቲ ነው ማለት ነው። በራሱ ቪዲዮ እንግዲህ በራሱ ፎቶ እንዴት ቪዲዮ መስራት እንችላለን? ራሱን አኒሜት እንዴት? አሁን እነዚህ ሰዎች እንግዲህ ከታያችሁት ካርቱን ሰዎች ባክግራውንዳቸው ነጭ ነው። እነሱን ወስደን እዚሁ ጋር ደግሞ እንዴት አኒሜት ማድረግ እንችላለን? አሁን ቪዲዮን እንየው እስኪ። ኦኬ ፉል ያርገን እንየው እስኪ።